እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተነህ እግዚአብሔር። ውድ የሰላም ለኪ ሚዲያ ተከታታዮች እንደምን አላችሁ? ሰላማችሁ ይብዛልኝ። አዲስ ሚዲያ ነው፣ እየገባችሁ ሰብስክራይብ፣ ሼር እያደረጋችሁ የምንለቀውን ቪዲዮዎች ከወደዳችሁት ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልን ስንል በአክብሮት እንጠይቃለን። ሰላማችሁ ይብዛልን። ትምህርቱን ተከታተሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች ባወደደንና ባፈቀረን በልዑል እግዚአብሔር ስም እንደምን አላችሁ? እንደምንስ ስለዚህ ሰዓት ደረሳችሁ? አሜን። እንደዚህ ብለን እንድናመሰግነው የፈቀደልን ልዑለ ባሕሪ አምላካችን እግዚአብሔር ዛሬም ዘወትርም ስሙ ለዘላለም የተመሰገነ ይሁን። የትምህርታችን ርዕስ የሚሆነው ክብረ ድንግል ይሆናል። ክብረ ድንግል ማለት እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን በዚህ በአሁኑ ዘመን በሚሰማው ዘመን ሳይሆን ፊት እንደ አባቶቻችን ቆይታ መብርሃን ቅድስት ድንግል ማርያምን ለሰጡን አባቶቻችን ክብርና ምስጋና ለስማቸው ይሁን። እንግዲህ ክብረ ድንግል ማለት የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት የድንግል ማርያም ማንነት ማለት ነው። የድንግል ማርያም ማንነት እኛ እንደምንጠራው አይደለም፣ እኛም እንደምናስበው አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሱ እናቱና የተሰጠች ናት። ለጌታችን እናቱና ስለተሰጠች እኛም እናታችን ቤዛዊተ ዓለም ድንግል ማርያም ብለን እንጠራታለን። የስሟ ትርጓሜ እንደምንድነው ቢሉ አባት እናቷ ስለምን ማርያም ብለው አወጡላት ብለን ስንጠይቅ እነሆ ከዚህ ዓለም ከሚመገቡት ሁሉ ምግብ ለአፍ የሚጥም ለልብ የሚመጥን ማር ነው በምድር ማለት ነው። በገነትም በሕይወት የተዘጋጀ ጻድቃን ቅዱሳን ያም የሚባል ምግብ አላቸው። እንግዲህ ቅድስት ድንግል ማርያም ከምድር ማር፣ ከሰማይ መላእክት የሚመገቡት ያም የሚጣፍጥ የምድር ማር ማለት ለእኛ ከምድር ከምንመገባቸው ውጮች እንደ ማር የሚጣፍጠን የለም። በሰማይ መላእክት እንደሚመገቡት ምግብ እንደ ያም የሚጣፍጣቸው የለም። ሁለቱንም ስናገጣጥመው ማርያም የሚል እናገኛለን። ስለዚህ ከዚህ ሁሉ የበለጥሽ የከበርሽ ነሽ ሲሉ ማርያም ብለው አወጡላት አባቶቻችን እንዳስተማሩን። ዳግመኛም ማርያም ማለት ጸጋ ወሀብት ማለት ነው። ለጊዜው ለእናትና አባቷ ሀብትና ጸጋ ሆና ተሰጥታለች። ፍጻሜዋን ግን ለምእመናን ሁሉ ቤዛዊተ ዓለም ጸጋ ሀብት ሆና ተሰጥታለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ድንግል ማርያምን ለእኛ ሲሰጠን በምክንያት ነው። ድንግል ማርያምን ጠላችሁ ብሎ ጌታችን ኢየሱስ ክርስቶስ አይጠላንም። ለሱ እናት ሆና የተሰጠች አይደለም እናት ይቅርና እህት ቢኖረው ጌታችን መድኃኒታችን ኢየሱስ ክርስቶስ እህቱንም አማላጃችን እንላለን። በዚህ ዘመን ግን ሰው ወንድሙን በሚጠላበት፣ ሰው ወንድሙን በሚገልበት ዘመን ላይ ስለሆነ ያለነው እናትነትን ፍቅርንም መስጠት አቅቶናል። ወገኖቼ ልብ በሉ። ለእናትና አባቷ ሀብትና ጸጋ ሆና ተሰጥታለች። ለቅድስት ኢያቄምና ለቅድስት ሐና አንድም ማርያም ማለት ምርህ ለመንግሥተ ሰማያት ማለት ነው። ይህስ እንዴት ነው ቢሉ እነሆ ዛሬ በዚህ ዓለም ለውር መሪ ብትር እንዲሰጡት ሁሉ እርሷም በጥመ ፍቅሯ የሰውን ሁሉ ኃጢአትና
ክፋት ፍቃ ከልጇ አስታርቃ ከገሃነም እሳት አውጥታ መንግስተ ሰማያት የምታገባ ስለሆነች ምርህ ለመንግስተ ሰማያት አለዋት። ምርህ ለመንግስተ ሰማያት ማለት መንግስተ ሰማያት መርታ የምታገባ ማለት ነው። መንግስተ ሰማያት የምታገባ ስለሆነች አንድም ማርያም ማለት ተለኪተ እግዚአብሔር ወሰባ ማለት ነው። እንዴት ነው ቢሉ መለኮት ከትስቢት ትስቢት ከመለኮት ተዋህዶ በእመቤታችን በእግዝእትነ ማርያም ማኅፀን አድሮ ነበርና ስለዚህ በእግዚአብሔር በሰው መካከል የምትላላክ አሏት። በሌላም በኩል ማርያም ማለት ፍጽምት ማለት ነው። ለጊዜው መልክ ከደም ግባት አሟልታ ይዛ ተገኝታለች። ፍጻሜዋ ግን ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቡና አንድ አድርጋ ይዛ ስለተገኘች እንዲሁም በሐሳብም በግብርም በስራም በሐሳቧም ንጽሕት ስለሆነች ንጽሕት ናትና እኛም እናታችን ብለን ተቀብለናታል። አንድም ማርያም ማለት ልዕልት ማለት ነው። አርያም ማለት ልዑል ማለት እንደሆነ እመቤታችን መትሕተ ፈጣሪ መልዕልተ ፍጡራን ይሏታልና ከፈጣሪ በታች ከፍጡራን በላይ። እንዲሁም በዕብራይስጥ ማሪሃም ይሏታል። ማሪ ማለት እመቤት ማለት ነው። ሃም ማለት ብዙሃን ማለት ነው። ስለዚህ ማርያም የብዙሃን እመቤት ማለት ነው። ቤዛዊተ ዓለም አይደለችም የሚል ነገር ተነስቷል በሰሞኑ ጉዳይ ላይ። መጽሐፉ ላይ እንደተጻፈው መሪሃም በዕብራይስጥ ቋንቋ ማሪ ማለት እመቤት፣ ሃም ማለት ብዙሃን ማለት ነው። ስለዚህ የብዙሃን እመቤት ማለት ነው። ቤዛዊተ ዓለም ማለት ለእኛ ለዓለም ሁሉ መዳኛ የሆነችን ቅድስት ድንግል ማርያምን ቤዛዊተ ዓለም አድርጎ ሰጥቶናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ስምና ምስጋና ለስም አጠራሩ ይሁንልን። መዝሙረ ዳዊት ስናነብ መዝሙር 44 ምዕራፍ 9 ቁጥር 17 ላይ ስናነብ በወርቅ ልብስ ተጎናጽፋ ንግሥቲቱ በቀኝህ ትቆማለች፣ እመቤታችን በሰጣሃት ክብር ጸንታ ትኖራለች። በወርቅ ልብስ ተጎናጽፋ ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቡና አንድ አድርጋ ይዛ ማለት ነው። ንጉሥ ውበትሽን ወዷልና ማለት ነው። ሥጋሽን ለመዋሃድ መርጧልና የምድር ባለጸጎች አሕዛብ በፊትሽ ያማልላሉ ማለት አማልጅን ይላሉ ማለት ነው። በመቀጠልም ክቡር ዳዊት ከቁጥር 16 ላይ በአባቶችሽ ፈንታ ልጆች ተወለዱልሽ፣ በነቢያት ፈንታ ሐዋርያት 318 ሊቃውንት ከዚያም በኋላ ያሉት ክርስቲያኖች ስለ እመቤታችን ክብር የሚመሰክሩ ሁሉ የእመቤታችንን ልጆች ናቸው። መዝሙር 86 ወይንም 87 ከቁጥር 1 እስከ 7 ያለውን ስታነቡ መሰረቶቿ በተቀደሱ ተራሮች ላይ ነው። የእመቤታችን መገኘት ስራው ልደቷ ከቤተ ክህነት ከቤተ መንግስት መሆኗን ያስረዳል። ወዳጄ ሆይ ሁለንተናሽ ውብ ነው ነውርም የሌለብሽ ብሎ እመቤታችንን ነጥብ የምታክል እድፍ ግድፍ የሌለባት ንጽሕት መሆኗን ይናገራልና። በተጨማሪም መዝሙር 130 እስከ 131 ያለውን ስታነቡ አንብባችሁ መረዳት ትችላላችሁ። የእመቤታችን ለክርስቲያኖች ሁሉ መሰጠት ለመዳኛችን ነው። በሰማይ የምትኖር አባታችን ብለን ስሙን የምንጠራው አምላካችን እናቱን እመቤታችንን ለክርስቲያኖች መስጠቱ ለክርስቲያኖችም ክብር የመንግስተ ሰማይ ተስፋችንም ነው። እንግዲህ አምላካችን ወገኖቼ እመብርሃንን ዝም ብሎ አልሰጠንም። ሰኔ ጎልጎታ ላይ ስንሄድ የገባላት ቃል ኪዳን ብዙ ነው። አይደለም አማላድ ይቅርና አምላክ ብትሆን አምላክነት የሚገባት እናት ነው የሰጠን ጌታችን መድኃኒታችን ኢየሱስ ክርስቶስ። ነገር ግን በዚህ መናፍስት ዘመን የተወረረብን ወረርሽኝ በመጣብን ጊዜ
እናትነት በተካደበት ጊዜ አባት እናትህን አክብር ተብሎ እንደተጻፈ የሥጋዊነታችንን እያከበርን እንዴት የፈጣሪ እናት የሆነችውን ቅድስት ድንግል ማርያምን ማክበር ያቅተናል? ወገኖቼ እናስተውል። ለክርስቲያኖች ሁሉ መሰጠት ለመዳኛችን ነው። በሰማይ የምትኖር አባታችን ሆይ ብለን ስሙን የምንጠራው አምላካችን እናቱን እመቤታችንን ለክርስቲያኖች መስጠቱ፣ ለክርስቲያኖች ክብርም የመንግሥተ ሰማይ ተስፋችንም ብሎ መስጠቱ ነው። መንግሥተ ሰማያት ተስፋ የምናረጋት በእመቤታችን በቅድስት ድንግል ማርያም ነው። እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ካላስታረቀችን አምላካችን መሐሪ አምላክ ነው ያለንና አይደለም በእናቱ ሂደንበት ዝም ብለን ብንጸልይ ስለሚሰማን በእናቱ ደግሞ ይበልጥ ስለምታማልደን ድንግል ማርያም በማስተዋል ሆነን ስናስበው ክብሯ ድንቅ ነው። የጌታችን ስጦታም ለሰው ልጅ መዳኛ ያደረገው ሁሉ የቸርነቱ ሥራ እጅግ የሚገርም ነው። እመቤታችን እንዲህ ብላለች፣ ትውልድ ሁሉ ብፅዕት ይሉኛል። ከትውልድ ወደ ትውልድ ይህ ሲተላለፍ ምስጋናዋ ሲነገርላት ይኖራል። አምኖ ያመሰገነ መዳኛው ናት። ትውልድ በሷ አማላጅነት ድኖ መንግሥተ ሰማይ በመግባት ሲያመሰግናት ይኖራል። የሰው ነፍስ መጨረሻው መንግሥተ ሰማያት ወይንም ደግሞ ሲኦል መውረድ ከሆነ እናት በመንግሥተ ሰማይ ልጆች በሲኦል ብሎ አልተጻፈም። እናት ካለችበት ልጇ ፈጣሪያችን በሚያወርሰው በዘላለም ሕይወት መኖርን ያስተምረናል እንጂ በእመቤታችን ተአምር ላይ ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነውና ይሉናል አባቶቻችን ሲያስተምሩን። በቤተ ክርስቲያናችን ታምር ሲነበብ ታምሯን የሚሰሙትን እመቤታችንን ታከብራቸዋለችና ይላል። በእሷ የተባረከ በታምሯ ሰምቶ ያመነው ሁሉ የመንግሥተ ሰማይ ነው። አልሰማም ብሎ በቤቱ የተኛውን መሻት የሌለውንማ በእርሱ ከፈረደ ግድ የለበትም፣ በራሱ ከፈረደ ግድ የለበትም ለማለት ነው። በእሷ ያላመነውን ጌታችን መድኃኒታችን ኢየሱስ ክርስቶስ በገባልን ቃል ኪዳን መሠረት ታምሯን ሰምቶ የሚንቅ በራሱ እንደፈረደ ይሆናል ማለት ነው። ባለቤቱ ለነፍሱ ካልተጋ በቀር ለራሱ ካላወቀ ማን ያውቅለታል? ተመልከቱ ወገኖቼ፣ በውግዘት ተይዞ በጥፋትም ሆነ ከግዘት መፍታት ለመንግሥተ ሰማይ ሥራ ትጋት ከባለቤቱ ነው። የሰይጣን ድርሻ ስላለመሆን ጥረቱ ከባለቤቱ ነው። ምን ማለቱ ነው? ሰይጣን ታምረ ማርያምን እንዳንሰማ ሊያደርገን ይችላል። እቤታችን ተኝተን ቤተ ክርስቲያን ላንሄድ ያደርገን ይችላል። በልባችን ዝሙት አመንዘራ ሊያደርግብን ይችላል። ያን ጊዜ አይደለም የፈጣሪያችንን አይደለም የአማላጃችንን ሕይወት ፈጣሪያችንን ልንረሳው እንችላለን። ለምን? ሰይጣን አድሮብናል በውስጣችን። ማን እንደፈጠረ ልንረሳ እንችላለን። አስተውሉ ወገኖቼ፣ ለሰይጣን ቦታ ካለን እንደዚህ ነው የምንሆነው። በራሱ ይፈረድበታል ማለት ነው። ለራሱ ካላወቀ ማንም የሚያውቅለት የለም። አምላካችን ጋር ለራሱ ካልተነጋገረ አንድ ሰው ሂዶ ኃጢአትህ አንተ እንደዚህ ሰርተሃልና ንስሐ ግባ የሚለው የለም። ንስሐ ገብቶ ሥጋ ወደሙ ተቀብሎ የእመቤታችንን ታምር ሰምቶ በራሱ ተማምኖ ፈጣሪያችን ጋር ከጸሎቱ ጋር ተነጋግሮ በአማላጅነቷ ጸንቶ የሚኖር ግን ለዘላለም የተመረጠ ነው። ለዚህ ነው ምርህ ለመንግሥተ ሰማያት የተባለችልን እናታችን። ማንም አልጻፈውም፣ ማንም አላመጣውም። ልጇ መድኃኔ ዓለም ኢየሱስ ክርስቶስ ለእኛ እናትነት አድርጎ ሲሰጠን እንደውም እንደዚህ አልነበረም። ዛሬ እኛን እርኩሰት መናፍስት የያዘን ሰይጣን እያዘን እመቤታችን አማላጅ አይደለችም፣ እመቤታችን ቤዛዊት ዓለም አይደለችም። ከልጇ ቀጥል ማን ነው ቤዛዊት ዓለም የሚሆነው? እንደው ኢየሱስ ክርስቶስ እኮ ዘር የለውም እንጂ ዘር ቢኖረው እኮ እነሱ ራሱ ቤዛዊት ዓለም ቢሆኑ ይገባቸዋል። ለምን? ከፈጣሪያችን ነው የተፈጠሩት እኮ። አንድ ሰው
ከተወለደ በኋላ እናት አባት ከፈጠረው በኋላ አክስቴ አጎቴ ይላል፣ ያከብሩታል። ወይንም አያቴ ይላል። ምን ስለሆነ ነው? ከአባት እናቱ ስለተፈጠሩ እኮ ነው። እኛ ደግሞ ከፈጣሪያችን ያገኘናትን እናት አማላጃችን ቤዛዊት ዓለም ብሎ አለመቀበል እርኩሰት መናፍስት ያደረብን የሰይጣንን ሥራ የምናካሂድ ስለሆንን እግዚአብሔር በምሕረቱ ይቅር ይበለን። እንደዚህ ብሎ ተጽፏል። ጊዜው የትንቢት ፍጻሜ በመሆኑ በዘመኑ ከተነሳው የርኩሳን መናፍስት ወረራ ለመዳን መንገዱ ይኸው ነው። በምን ከሚመጣብን እርኩሰትና የሃይማኖት ጥፋት የማይወላወል ጥርጥር የሌለው መዳኛችን ድንግል ማርያም ናት። የባህሪያችን መመኪያ መድኃኒታችን እሷ ናት። እንድንድንባት መንግሥተ ሰማያት እንድንገባ በእሷ ቃል ኪዳኑን አጽድቆልናል ፈጣሪያችን። እመቤታችን የቅድስት ድንግል ማርያም ጸሎትና ምህላዋ በሁላችን ላይ ይደርብንና እንደዚህ ብላ ነበር የጸለየችው። ማርያምም አለች አለ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታብዮ ነፍሴ ለእግዚአብሔር ወትታሰይ መንፈሴ እንዳልነው ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴ በአምላኬና በመድኃኒቴ ሐሴትን ታደርጋለች። የአገልጋይቱን መከራ አይቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ታላላቅ ኃይል ሰርቶልኛልና ስሙም ቅዱስ ነው ብላ መስግነዋለች ልጇን። ክብርና ምስጋና ለስም አጠራሯ ይሁን። ይቅርታውም ለሚፈሩት ለልጅ ልጅ ነው አለ። ለልጅ ልጅ ማለት ለዛሬ ለተወለድ ነው ለኛ ሁሉ ማለት ነው። እስከ 7 ትውልድ ከ7ም በላይ ለዓለም ሁሉ ለልጅ ልጅ ነው። የእመቤታችን የቅድስት ድንግል ማርያም በረከቷ ይደርብንና ለሚጠሩትም ይቅርታውም ለሚፈሩት ለልጅ ልጅ ነው ማለት ነው። እመቤታችን እንደዚህ ብላ የጸለይለት አምላካችንን ዛሬ እመቤታችን ቤዛዊት ዓለም አይደለችም? እመቤታችን አታማልደንም ብሎ እሷ እንደዚህ ብላ ስትጸልይ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር ያየናል። በዛን ጊዜ ምድር ሐሴትን ታደርጋለች። ክብርና ምስጋና ለስም አጠራሩ ይሁን። በክንዱም ኃይልን አደረገ፣ በልባቸው ሐሳብ የሚተበዩትንም በተናቸው። ኃይልን ከዙፋናቸው አወረዳቸው፣ ተዋርዶቱንም ከፍ አደረጋቸው። የተራቡትን ከበረከቱ አጠገባቸው፣ ባለጠጎችንም ባዶአቸውን ሰደዳቸው። ወዳጁ እስራኤልን ተቀበለው፣ ለአባቶቻችን ያላቸው ይቅርታውን አስቦ ለአብርሃምና ለዘላለሙ ይላል ሉቃስ 1:47 እስከ 55 ድረስ ስናነብ። ዛሬ ይህንን የሚያነብ ጠፍቶ ድንግል ማርያም ቤዛዊት ዓለም አይደለችም ይሉናል። እንደዛ ለሚሉን ደግሞ እግዚአብሔር ልቦናቸውን ይክፈትላቸው፣ የሰሚ ጆሮአቸውን ያጽዳላቸው፣ እዝነ ልቦናቸውን ይክፈትላቸው። አምላካችን እግዚአብሔር መሐሪ ነውና እናቱን ወዶ ልጁን የሚወድ ማለት አንድ ስራ ኃጢአት አንድ ስራ አገኘ ማለት ነው። ከእናትና ልጅ አይለያዩም፣ ልጅና እናትን አለያየ ማለት ነው። ለሚያምኑት ሁሉ እግዚአብሔር ምሕረቱን ይላክልን። እንግዲህ ወገኖቼ ለዕለቱ የያዝነው ትምህርት ይህ ነው። አምላካችን እግዚአብሔር ራርቶና ይቅር ብሎ እናታችን ቅድስት ድንግል ማርያም ከልጇ ከወዳጇ አማልዳ ከፍ ያለ ቦታ መንግሥተ ሰማያት ነውና መንግሥተ ሰማያት ታግባን። መጨረሻችንን እግዚአብሔር ያሳምርልን። እንደዚህ አይነት ርኩሰት መናፍስት ከሚበዛበት ቦታ ይሰውረን። አምላካችን እግዚአብሔር በሰላም በጤና ይጠብቀን። ሀገራችንንም ሰላም ያድርግልን። ሀገራችንን ከመጣባት መዓት እና ቁጣ በትዕግስትና በምሕረቱ ይመልስልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።